ምንድነው ይሄ ሁሉ? ሂሳብ ነዋ። ኧረ እባክህ እኔ ደግሞ ፊዚክስ መስሉኝ ሂሳብ መሆኑ መች ጠፋኝ። እንዴት 600 ብር መጣ ነው ያልኩ። ይኸውልህ አባ እኔ ካንተ ጋር ምን አዳረቀኝ? እናንተ እንደሆናችሁ ማጭበርበር ልማዳችሁ ነው። ደውዬ ከሳለሁ። ኧረ ቆይ ተረጋጋ። እኔ አይደለው ደውዬ ያዘዝኩት፣ እኔ ራሴ ደውዬ ከሳለሁ። ኧረ እንደሱ አይደለም። ሄሎ፣ በዚህ ቁጥር ከገርጂ ወደ ቦሌ ያዝዤ ነበር። እንዴት ሆኖ ነው 600 ብር የሚቆጥረው? ቆይ አንዴ ልይሎት። ከገርጂ ተነስተው ወደ ቦሌ መስመር ሄዱ። ከዛ ብርቱካን ፋርማሲ ጋር ሲደርሱ 5 ደቂቃ ቆዩና ተመልሰው ወደ ገርጂ መጡ። ገርጂ 2 ሰዓት ያክል ቆይተው ተመልሰው ወደ ቦሌ መጡ። ፋርማሲ ገባችሁ፣ ከዛ ወደ ገርጂ ተመልሳችሁ 2 ሰዓት ቆያችሁ። አሁን ይሄ ከኔ በምን ተሽሎሽ? ኧረ እንዴ ስማኝ አባ። አንተ ማትረባ አንተ ያማል እንዴ? ራስህ ከሆነ መድኃኒት ይዘሽልኝ ነው ያልከኝ። መድኃኒት ገዝቼ ትራንስፈር ለማድረግ ስልኬን ሳወጣ ስልኬን የነበርኩበት ካፌ ረስቼው ነበር። እሱን ለማምጣት ተመልሰን ሄድን። ከዛ 2 ሰዓት ስልኩን ስትፈልጉ ቆያችሁ። አዎ ስልኩን ወሰደ የተባለውን ሰው እንዲመልስልኝ እያግባባው ነበር። መጨረሻ ላይ በሴኩሪቲ ካሜራ ምስሉ እንደታየና ካልመለሰ ቪዲዮውን ፖስት እንደሚያደርግበት ሲነግረው ስልኩን ለሰው ላከለን። እየሰረቀ ሳይሆን የተሰረቀ ዕቃ እያስመለሰ ነው የቆየው። ሰው ግን እንዴት ነው መክሰሻ ቦታ ስላገኘ ብቻ ለመክሰስ የሚሯሯጠው? ምን አውቄ አመል ሆኖብን ነው እንጂ ምንም እንዳታስብ እሺ። የምር ከፍሬው ላቀምሳለሁ። እውነትሽን ነው? ቆይ አንድ ይወጣ ምንድነው? ምን ተፈጠረ? ሰባ ምን ተፈጠረ? ምን ሆነ? ሳልነግርህ ምንም ነገር አላረግም ብዬ ነው። ምንድነው? ምንድነው? ፍሬን ሰጣሉ እኮ የምትለኝ እኮ ያን ፍሬ ፍራፍሬ የምን ፍራፍሬ ነው? እና ምንድነው? ድንግልና ታስረክበኛለህ እኮ ነው። ሰው ልሆንልሽ ነው፣ አዋቂ ልሆንልሽ ነው። አይነ ጥላሽ ሊገፈፍ ነው። በቃ ሊገፈፍ ነው። በቃ ስማ፣ ሰፈር ለአንድ ሰው እንዳትናገር። ይኸው ወዳጄ ስለሆንኩ ኧረ በጭራሽ ገላው ጀመረ ይሉኛል። ሰፈር በጭራሽ በቃ መጨረሻው ነው። ያስምርልሽ። ይቅርታ በመሀል ደስታዬን መቆጣጠር አቅቶኝ፣ በቃ እንሂድና ፍሬ ትጭ አንተ ምን ትላለህ እኮ ይሄ አያስፈልግም እንዴ? አንቺ ደግሞ በቁም ነገር ይሁን በቁም ሰው ቁም ነገር እያወራ ትቀልጃለሽ። አንቺ ሳትጂ እንዴት ነው ፍሬሽን መውሰድ የምችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውረድ ትችላለህ። ዛፋችሁ ላይ ላውርድ? አውርድ። አቮካዶ ነው? እሺ፣ ቆንጆ ፍሬ። እሺ፣ ቆንጆ ፍሬ ነው። ለሰማኛ በእናትህ ምን ሆነ? ዋከኑ በቅቶኛል፣ እገላታለሁ። ይቅርባት ነካ ከምር ምገላት። ከዛሬ እኮ ከማንም ጎረምሳ ጋር እኔ ለቺ ስታርቅ ጸጥ ብያለሁ። አርጋ ታዲያ ምን ችግር አለው እንዴ? እናትም አባትም ሆኜ ባስተዳደርኩት ተግባር እና ምን ልትሆን ነው? ምን ልትሆን ነው? እና ምን ልትሆን? ህዝብ መሀል ነው አንቄ የምገላት። ሴት ልጅ አንተ አይደለም ማነቃ አትመታም ነው? ዛሬ አትመታም ብዬ ነው ተውኳት። ይኸውልህ ይቅርብ። አሁን ይነገር አስፈለገም እኮ እኔ አሳይሃለሁ እኮ አልኩ። ምንድነው የምታሳየኝ? ይቅርብ። ኧረ እባክህ ስማኝ፣ ይቅርባት። A few moments later ወይኔ የኔ እናት እንደው በገዛኝ ሚስቴ ልጣ በሰወሬ እማ የኔ እናት እባክሽ ወደ ቤትሽ ብቻ ተመለሺ። አውቃለሁ ወይ ሰወሬ ነው መፍትሽ ነው። እንኳን ቺት እኮ ብዙ ይወለዳል ከሌላ ሰው። እረዳሻለሁ። ነይ ወደ ቤትሽ ብቻ። ምሳም አልበላችም እያሉ ነው። እባክሽ ምሳ ሰርቻለሁ። እሱን እንኳን መተሽ በልተሽ ትመለሻለሽ። ናፍቀሽኛል እማዬ። አረ የኔ እናት አይደለም ይኸውልሽ ላንቃት ብለህ ይሄው በገዛ ገመዱው ይዟለው። ራስ ታንቂኛለሽ። እነቂ ችግር የለም። ወደ ቤት ብቻ ነው ይልኝ። አንቺ ገና ከቤት እየወጣሁ ነው። አልቀራትም ዛሬ ማለት እንዴ? ድምልኪን እየጨቆረ ወይኔ ዛሬ ገደለ ጂ አቺ ምን አባሽ ያረክሽ ነው? ምንም። ወዴት ልትሄጂ ነው? ወዴት? ይኸውልሽ አርፈሽ ብትቀመጪ ይሻልሻል። እሺ ከኔ ጋር ከተጣላሽ መጨረሻሽ አያምርም። ገባሽ? ልደቱ እኮ ጓደኛዬ ነው። እሄዳለሁ። እሄዳለሁ። አትሄጃትም? እሄዳለሁ አልኩ። እሄዳለሁ። እስኪ አንቺ ወንድ ነሽ፣ እግርሽን ከዚህ ቦታ አነቃንቂው። ከዛ በኋላ ከኔ ጋር ነው የምትወሪ። ገባሽ? እስኪ ነቅነቅ በያ። ፈርቼ እንዳይመስልሽ እና እኔ ሴት ስለሆንኩ ነው። ወንድ ከሆንሽ አንቀሳቅሽ አይደል ያልከኝ? እኔ ደግሞ ሴት ስለሆንኩ አላንቀሳቅስም። አይደለ? አዎ አላንቀሳቅስም። ሴት ነኝ። እጅ ከዚያው አልሄድም። ሂጂ። አልሄድም። ኦፍ ዮርዲ እንዴት እንዳስጠላኸኝ። ቁሚ ብቻ አለቅሽም። አቺ ሰላም ነው? ኖር እንዴት ናችሁ? አለን ጋር እንዴት ምን ነበረ? ለጉዳይ ነበር የመጣነው። ለጉዳይ? አዎ ባህላችንም ሰው ጉዳይ ይዞ ቆመ ያወራም። ቁጭ በሏ ታዲያ። አይ አንቀመጥም። የመጣንበት ጉዳይ ሳንጨርስ። ጉዳዩ ምንድነው ታዲያ? ጉዳዩ ልጆትን ለልጃችን ብለን ነበር የመጣነው። ልጆትን ለልጃችን? ይሄ ትልቅ ጉዳይ ነው። እንግዲህ ልጅ ስንሰጥ ምን አለው
ምንድነው ስራው ብለን ጠይቃለን። ስራው ምንድነው? ምን አለው? ጸድዬ ሙዳለው። እሺ ሌላስ ምን አለው? ስራው ኩላሊት አለው። ኩላሊት እንዴት ነው ነገሩ? ኩላሊት የሌለው አለ እንዴ? እንዴት ነው ልጃችንን ስንሰጥ እንዶ 4 ሚሊዮን ብር ለጥሮሽ መክፈል ይችላል? 4 ሚሊዮን ብር አሁን ነው እንደዛ ልጄን ለማንም ወመት የማልሰጥም ነው እንደው ካለው ነው። በእናትህ ይዙ ይሄ ሰውዬ ዛሬም ሊቀፍለን ነው። አቦ በዛው በእናትህ ዛሬ ግን አንሰጠው። ይዙ እንዳትሰማው እሺ። እውነት አንሰጠው። ተይው ነው እንሂድ። ኑ እስቲ ሁለታችሁም። አንተ አይደብርም እንዴ ሁልጊዜ ከኛ እየቀፈልክ መኖር? መቀፈል? አዎ ምን ያለንን ገንዘብ እንዳለ አንተ እየሰጠንኛ በምን ፈታን በል። በቃ እንስጠው። ምንድነው ምሩ? ተነጋግረን አይደል እንደ መጣ ነው። ምንም አንሰጠው። እኔ ለእናንተ ባሰብኩ ጭራሽ ሰርቡኛላችሁ። ቀን በቀን ያለንን እየወሰድክ ምንድነው የምታስብልን? እሺ አሁን አካውንታችሁ ውስጥ ካንተ ተርፎ ለሰው ልሰጥ? ቀልደኛ። እስከ ዛሬ ከምትሄዱበት ቦታ ማስቀረት ባልችል እንኳን የወሰድኩባችሁን ገንዘብ ለአንዳንድ ነገር ከጠቀማችሁ ብዬ አስቀምጬላችኋለሁ። እና አልሰጠን ነው? አዎ ልሰጣችሁ ነው። ግን ብሰጣችሁም አጉል ቦታ ላይ ነው የምታውሉት። ቢያንስ ለነፍሳችሁ የሚሆን ቦታ ላስገባላችሁ። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ጌታችን ኢየሱስ ክርስቶስ በቤተ ሳይዳ ህሙማንን የፈወሰበት ቀን። ከበሽታው ጽናት የተነሳ መጻጉዕ የተባለ ሰውን አልጋን ይዘህ ሂድ ብሎ 38 ዓመት የተኛበትን አልጋ ወደ ቤቱ ይዞ እንዲሄድ ያደረገበት ቀን። ዛሬ እኛ ከኃጢአታችን ብዛት ካለብን የነፍስ ድውይ ያድነን ዘንድ መልካም ስራዎችን እየሰራን እንማጸን። አሁንም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች ዛሬም ከጸሎት መልስ የሚያርፉበት ቤት የላቸው። አሁንም እገዛችን ያስፈልጋቸዋል። ገዳሙን ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በመላክ ጾሙን እየጾምን እጥፍ በረከት እናገኝ። ሰን ወይ ሆዴ ልብህን ቀይረኝስ እንዳንተ አይነት ልብ እንዲኖረኝ እፈልጋለሁ። አለሽ አይደል እንዴ? የኔ ልብ ምን ይሰራልሻል? እሱም አለኝ፣ ግን የኔ ልብ እንዳንተ ከአለት የተሰራ አይደለም። አይ የኔም ልብ እኮ ያንቺ ልብ የተሰራበት መንፈስ ነው የተሰራው። እና ለምንድን ነው አንተ ተለይተህ ገገማና ለነገሮች ግድ የለሽ የሆንከው? እንደዚህ እንዲሆን ያደረገኝ ከሞትኩ በኋላ ሁሉም ሰው እንደሚረሳኝ ያወቅኩ ቀን ነው። ስታመም መድኃኒት ለመውሰጃ ውሃ ለማይሰጠኝ ሰው ሰዎች ምን ይሉኛል ብዬ አልጨነቅም። ስጀምር ለሚሳለቁ ስወርቅ ለሚስቁ ሰዎች ጆሮዬ ድፍን ነው። ወደው ለሚጠሉኝ ወደ ህይወቴ መጥተው ለሚመለሱ ሰዎች ልቤ እንዳለት የጠነከረ ይሆናል እንጂ የዋህና ልል አይደለም። ለዛ ነው ሰዎች ገገማ የሚሉኝ። ይህ ልብህን ነው እንድትቀይረኝ የፈለግኩት። ለምን? ሰዎች ስለሚያስፈሩኝ ነዋ። አንቺ የምትፈሪያቸው ምን ይሉኛል ብለሽ የምትጨነቂላቸው ሰዎች የቤት ኪራይ ቢጎሉብሽ ይሞሉልሻል። ስትሞች አብረውሽ ይቀበራሉ። ኧረ አይቀበሩም። ለምን እንደዛ እንደሆነ አሁን ገባሽ? እስኪ ገባኝ አልጠብቅም። አምናለሁ።